ሰላም የተከበራችሁ አድማጭ ተመልካቾቻችን፣ አሁን የደረሰን ሰበር ዜና አለ እናሰማችኋለን። በቅድሚያም ኢራን ከእውቅና ውጪ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ እንደሚሆኑ አስጠነቀቀች። ይህን ተከትሎ ውጥረቱ ከረዋል። በሆርሙዝ የጭነት መርከብ ላይ ጥቃት ደረሰ። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትን የያዘውን አወዛጋቢ አዋጅ ተግባራዊ እንዲሆን አዘዘ። ዝርዝሩን አብረን እንከታተለው። ኢራን ከእውቅና ውጪ በሆርሙዝ ወሽመጥ በኩል የሚደረጉ ማናቸውም የባህር ጉዞዎች አደገኛ እንደሚሆኑና እገዳ እንደሚጣልባቸው አስጠነቀቀች። የሀገሪቱ ምክትል ጠቅላይ ሚኒስትር ካዚም ጋሪባባዲ በኤክስ ገጻቸው ባስተላለፉት መልእክት በወሽመጡ የሚደረጉ እንቅስቃሴዎች በሙሉ ከኢራን ጋር በመቀናጀት ካልተመሩ የደህንነት ዋስትና አይኖራቸውም ብለዋል። ይህ ማስጠንቀቂያ የወጣው ኦማን ከተባበሩት መንግስታት የዓለም አቀፍ የባህር ትራንስፖርት ድርጅት ጋር በመሆን በሆርሙዝ ወሽመጥ ላይ አዲስ ጊዜያዊ የመተላለፊያ መስመር መክፈቷን ተከትሎ ነው። ይህ በእንዲህ እንዳለ በተባበሩት መንግስታት በተከፈተው አዲስ መስመር ጉዞ በጀመረ አንድ መርከብ ላይ ሐሙስ ዕለት ጥቃት መፈጸሙ ተረጋግጧል። የብሪታንያ የባህር ላይ ጉዞ ደህንነት ተቋም መርከቡ ከኦማን ወደብ ደቡብ ምስራቅ ላይ ምንነቱ ባልታወቀ ተወንጫፊ መመታቱን የገለጸ ሲሆን በሰው ላይ የደረሰ ጉዳት አለመኖሩንም አስታውቋል። ጥቃቱ የተፈጸመው የኢራን አብዮታዊ ዘብ አዲሱ የመተላለፊያ መስመር ተቀባይነት የሌለውና አደገኛ ነው ካለ በኋላ ሲሆን የአሜሪካ ባለስልጣናት ጥቃቱን የፈጸመችው ራሷ ኢራን መሆኗን መናገራቸውን መገናኛ ብዙሃን ዘግበዋል። በጥቃቱ ምክንያት በአሁኑ ወቅት በሆርሙዝ ወሽመጥ ላይ የሚደረጉ የመርከብ እንቅስቃሴዎች በሙሉ ተገተዋል። ይህን ጥቃት ተከትሎ የተባበሩት መንግስታት ድርጅት በወሽመጡ ተዘግተው የቆዩ 11,000 በላይ ባህርተኞችን ለማስወጣት የያዘውን ግዙፍ እቅድ በጊዜያዊነት ማቋረጡን አስታወቀ። የዓለም አቀፉ ማሪታይም ድርጅት ዋና ጸሐፊ አርሴኒዮ ዶሚኒጌዝ ቀሪዎቹን የነፍስ አድን ጉዞዎች ለማድረግ አስቀድሞ አስተማማኝ የደህንነት ማረጋገጫ ማግኘት እንደሚያስፈልግ ገልጸዋል። ትናንት ሐሙስ ኤቨርላቭሊ የተባለች እና በሲንጋፖር ባንዲራ የምትንቀሳቀስ የጭነት መርከብ በኦማን ባህር ዳርቻ አቅራቢያ ምንነቱ ባልታወቀ ተተኳሽ መመታቷን ተከትሎ ነው። በጥቃቱ የሰው ሕይወት እንዳልጠፋም ተረጋግጧል። የአሜሪካ ባለስልጣናትን ክስ ተከትሎ ኢራን ከተፈቀደው መስመር ውጭ የሚጓዙ መርከቦች ለሚደርስባቸው ማንኛውም አደጋ ኃላፊነቱን ራሳቸው እንደሚወስዱ አስጠንቅቀዋል። ከየካቲት ወር ጀምሮ በአሜሪካ፣ በእስራኤል እና በኢራን ውጥረት ምክንያት በመቶዎች የሚቆጠሩ መርከቦችና በሺዎች የሚቆጠሩ ባህርተኞች በፋርስ ባህረ ሰላጤ መውጫ አጥተው መቆየታቸው ይታወሳል። ተመድ ማክሰኞ ዕለት የጀመረው ይኸው ማስወጣት እቅድ አሁን በተፈጠረው አዲስ ጥቃት ምክንያት ተጨማሪ የደህንነት ማረጋገጫ እስኪገኝ ድረስ መታገዱን ተረጋግጧል። ይህ በእንዲህ እንዳለ ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው የትግራይ ጊዜያዊ ምክር ቤት የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል ያጸደቀው አዋጅ ተግባራዊ እንዲሆን ወስኗል። ምክር ቤቱ ባለፈው ግንቦት ወር ያጸደቀው ይህ አዋጅ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሚመራው ካቢኔ አማካኝነት ለፍትህና ጸጥታ አካላት ስልጠና ሲሰጥ መቆየቱ ታውቋል። አዋጁ እስካሁን በክልሉ ነጋሪት ጋዜጣ ባይታተምም የጉዳዩ አጣዳፊነት ግን ህጉን በጊዜያዊነት ወደ ተግባር እንዲገባ አስገድዷል። የወደ ስራ የተመለሰው ምክር ቤት አፈጉባኤ ምህረት በረሃ ባለፈው ረቡዕ ሰኔ 17 2018 ዓመተ ምህረት በክልሉ የፍትህ ቢሮ በጻፈው ደብዳቤ ህጉን ተግባራዊ መሆን እንዲጀምር መመሪያ ሰጥተዋል። ደብዳቤው ለክልሉ ከፍተኛ ፍርድ ቤትና ለፖሊስ ኮሚሽንም በግልባጭ እንዲደርሳቸው ተደርጓል። አፈጉባኤዋ በደብዳቤያቸው ላይ ባሰፈሩት መልእክት 46 ገጽ የያዘው የህዝብ ትግራይ ህልውናና ደህንነት አዋጅ በነጋሪት ጋዜጣ እስኪታተም ድረስ የጸጥታና ፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ አሳስበዋል። በሌላ በኩል ይህ አወዛጋቢ አዋጅ መጽደቅ ከፍተኛ ተቃውሞዎችን እያስከተለ ይገኛል። አዋጁ ከክልሉ ፖለቲከኞች በተጨማሪ በዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ጭምር ጠንካራ ተቃውሞ ገጥሞታል። ሂውማን ራይትስ ዎች ባለፈው ማክሰኞ ሰኔ 16 ቀን ባወጣው መግለጫ ህጉን ጨቋኝ ሲል የገለጸው ሲሆን
የክልሉ ባለስልጣናት ሰዎችን ለወታደራዊ አገልግሎት የሚያስገድዱበትና ተቃዋሚዎችን ለመቅጣት የሚያስችል ሰፊ ስልጣን የሚሰጥ ነው ብለዋል። ተቋሙ አክሎም በአዋጁ ላይ የሰፈሩት ድንጋጌዎች ግልጽ ያልሆነ እና እጅግ የሰፋ ቋንቋ የተጠቀሙ መሆናቸውን በመጠቆም ለተለያዩ ጥፋቶች የረጅም ጊዜ እስራትንና የሞት ቅጣትን የደነገገ በመሆኑ እጅግ አሳሳቢ ነው ሲል ኮንኖታል። አድማጮቻችን ለሰዓቱ ያዘጋጀንላችሁ ዜና ይህን ይመስል ነበር። ተጨማሪ መረጃዎች እንደደረሱን እናደርስላችኋለን። አብራችሁን ስለቆያችሁ እናመሰግናለን። አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እና ላይክ ያድርጉ። ሰላም።